የመኪና ሞተር እንዴት ኃይል እንደሚያመነጭ ማወቅ ከፈለክ ይህ ቪዲዮ ላንተ ነው። የአንድ መኪና ሞተር ኃይል ለማመንጨት 4 ዙሮች አሉት። እነዚህም በደቂቃ ውስጥ ለ1000 ጊዜ ይደጋገማሉ። አንደኛ ኢንቴክ ወይንም መግቢያ። በመጀመሪያ ፒስተኑ ወደ ታች በሚንቀሳቀስበት ጊዜ የመግቢያ ቫልቭ ይከፈታል። ከዛም ሞተሩ ልክ ወደ ውስጥ አየር እንደሚስብ ሰው አይነት እንቅስቃሴ ነዳጅና አየርን ያስገባል። ሁለተኛ ኮምፕሬሽን ወይም ግፊት። ይህ ክፍል አየርና ነዳጁ ከገቡ በኋላ ቫልቮች ስለሚዘጉ ፒስተኑ ወደ ላይ ይመለሳል። ከዛም የገቡትን አየርና ነዳጅ አንድ ላይ ቀላቅሎ ሲገፋቸው ይቃጠላሉ። ይሄም ከፍተኛ ኃይልን ይፈጥራል። ሶስተኛ ፓወር ስትሮክ። በክፊቱ ጊዜ ስፓርክ ፕለጉ ላይ ቃጠሎ ይፈጠራል። በዚህ ጊዜ ኃይሉ ፒስተኑን ወደ ታች ይመልሰዋል። በዲዝል ሞተር ውስጥ ስፓርክ ፕለግ ስለሌለው ነዳጁ በኃይለኛው ሙቀትና ግፊቱ ብቻ በራሱ ይቃጠላል። አራተኛ ጭስ ማውጫ። በመጨረሻም ፒስተኑ ወደ ላይ ሲመለስ የጭስ ቫልፉ ይከፈታል። እናም የተቃጠለው ጋዝ በጭስ ቱቦ በኩል ይወጣል። ታዲያ በእነዚህ 4 ተደጋጋሚ ሂደቶች ነው አንድ ሞተር ኃይልን የሚያመነጨው። እንደዚህ አይነት መረጃዎች እንዲደርሳችሁ ፎሎ ማድረግ አትርሱ።